ይሄን ቦታኛ ለሰርቪስ ብለን ትተናል። እርሶ ግን የፈለጉትን መገንባት ይችላሉ። 12 ሄክታር ላይ ያረፈው ኮምፓውንድ ግቢያችን ውስጥ 200 ካሬ ቪላችንን ዛሬ ላስጎብኞት። ተከተሉኝ። ይሄ ሰፊውና ውቡ ግቢያችን ነው። ልጆቾትን እንደፈለጉ ማጫወት የሚችሉበት፣ መኪኖትን ፓርክ ማድረግ የሚችሉበት ነው። ወደ ቤቱ እንግባ። ፊት ለፊት ላይ ስንገባ የምናገኘው ሰፊውን ሳሎናችን ነው። እንደምታዩት እዚህ ጋር ንጹህ አየር ይገባል። ባልከኒ ያለን ከፍተን ወደ በረንዳችን መውጣት እንችላለን። ይሄ ማስተር ቤድሩማችን ነው። በተለይ ለአዲስ ሙሽሮች ያማረ ነው የሚሆነው። እዚህ ጋር ደግሞ ማስተር ባዝሩም አለን። ቀጣዩን ክፍል ሳሳያችሁ ደግሞ ሁለተኛ መኝታ ቤት እናገኛለን። እዚህ ጋር ለቤተሰብ አመቺ ነው የምንለው በምክንያት ነው። ሁለት የተለያዩ የልጆች መኝታ አለው። እዚህ ጋር ኮመን ባዝሩማችን እናገኛለን። በመቀጠል የምናገኘው ሁለተኛው የልጆች መኝታ ቤት ይሆናል ማለት ነው። በዚህ ጋር ንጹህ አየር ማግኘት ይችላሉ። የተፈጥሮ ብርሃን እንደ ልብ ይገባል ማለት ነው። እኛ ኢትዮጵያውያን እንደመሆናችን ክሎዝድ ኪችኖችን እንወዳለን። ይህን የመሰለ ዘመናዊ እንዲሁም ደግሞ ባህላዊ ማድረግ የምንችላቸው ኪችኖች አሉ። ይህንን ይመስላል። ይህ ሰፊና ውብ ግቢያችን ነው። በካሬ በ40 ሺና በ60 ሺህ ብር ማለትም በፉሊና በሰሚ ፊኒሽ ማግኘት ይችላሉ። ከዚህ ስር ባሉ ስልኮች ፈጥነው በመደወል የዚህ ግቢ ባለቤት ይሁኑ የሚሉት ዳምላ ሪል ስቴት ነው። ዳምላ ሪል ስቴት የእርሶና የቤተሰቦ